ሰላም ጤና ይስጥልኝ። እንኳን ወደ መጽሐፍ ቅዱስ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ እንግዲህ 15 የመጽሐፍ ቅዱስ ዕውቀታችሁን የሚፈትኑ ጥያቄዎችን ይዘንላችሁ መጥተናል። መጽሐፍ ቅዱስን በጥልቀት ማወቅ ከፈለጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። በደንብ እንድታነቡ የሚያደርጓችሁን ጥያቄዎች በየጊዜው እናዘጋጅላችኋለን። ጥያቄዎቹን ከመለሳችሁ በኋላ ምን ያክል እንደመለሳችሁ ኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 የመላእክት አለቃ ሚካኤል ከዳቢሎስ ጋር የተከራከረው ስለማን ሥጋ ሲነጋገር ነበር? ሀ ስለ ሙሴ ሥጋ፣ ለ ስለ ኢዮብ ሥጋ፣ ሐመርኋ ስለ አብርሃም ሥጋ፣ መ ስለ ይስሐቅ ሥጋ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ስለ ሙሴ ሥጋ የሚለው ነው። ይሁዳ ምዕራፍ 1 ቁጥር 9ን ተመልከቱ። የመላእክት አለቃ ሚካኤል እንኳን ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ የስድብ ቃልን ሊናገር አልደፈረም፣ እግዚአብሔር ይገስጽህ አለው እንጂ። ጥያቄ ቁጥር 2 ጳውሎስ ፊልሞና እንዲቀበለው አደራ ያለውና በአስራት የወለድኩት ልጄ ነው ያለው ማንን ነበር? ሀ አናሲሞስ፣ ለ አርጢሞ፣ ሐመርኋ ቲቶ፣ መ ጢሞቴዎስ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አናሲሞስ የሚለው ነው። ፊልሞና ምዕራፍ 1 ከቁጥር 10 እስከ 13 ተመልከቱ። በአስራቴ ስለወለድኩት ልጄ ስለ አናሲሞስ እማልድሃለሁ። አስቀድሞ አልጠቀመህም ነበር፣ ዛሬ ግን ለአንተም ለኔም እጅግ የሚጠቅም ሆኗል። አሁንም ወደ አንተ ልኬዋለሁ፣ ልጄ እንደመሆኑ ተቀበለው። ጥያቄ ቁጥር 3 ኢየሱስ በመስቀል ላይ ሆኖ በምድር ሁሉ ላይ ጨለማ የሆነው ከስንት እስከ ስንት ሰዓት ነበር? ሀ ከ3 እስከ 6 ሰዓት፣ ለ ከ6 እስከ 9 ሰዓት፣ ሐመርኋ ከ9 እስከ 12 ሰዓት፣ መ ከ3 እስከ 12 ሰዓት። 10 ሰከንድ አላችሁ። ትክክለኛው መልስ ለ ከ6 እስከ 9 ሰዓት የሚለው ነው። ማርቆስ ምዕራፍ 15 ከቁጥር 31 እስከ 33 ተመልከቱ። እርሱ የእስራኤል ንጉሥ ክርስቶስ ከሆነ እስኪ አሁን ከመስቀሉ ይውረድና አይተን እንመንበት አሉ። አብረውት የተሰቀሉትም ያሽሟጥጡበት ነበር። 6 ሰዓትም በሆነ ጊዜ ጨለማ ጨለመ፣ ምድርም ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። ጥያቄ ቁጥር 4 ጌታችን ኢየሱስ በብዙ ነገር ትደክሚያለሽ፣ ትቸገሪያለሽ፣ ነገር ግን ጥቂት ይበቃል ያላት ማንን ነበር? ሀ ማርያምን፣ ለ ማርታን፣ ሐመርኋ ፌበንን፣ መ ሩትን። 10 ሰከንድ አላችሁ። ትክክለኛው መልስ ለ ማርታን የሚለው ነው። ማርቆስ ምዕራፍ 15 ከቁጥር 31 እስከ 33 ተመልከቱ። ጌታችን ኢየሱስም መልሶ እንዲህ አላት፣ ማርታ ማርታ በብዙ ነገር ትደክሚያለሽ፣ ትቸገሪያለሽ፣ ታዘጋጃለሽ፣ ጥቂት ይበቃል፣ ያም ባይሆን አንድ ይበቃል። ጥያቄ ቁጥር 5 የአስቴር ሌላኛው ስሟ ማን ነበር? ሀ ሀደሳ፣ ለ ማርታ፣ ሐመርኋ አጋር፣ መ ኑሃሚን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ሀደሳ የሚለው ነው። መጽሐፍ አስቴር ምዕራፍ 2 ቁጥር 7ን ተመልከቱ። አባትና እናትም አልነበራትምና መርዶክዮስም ሀደሳ የተባለችውን አስቴርን አሳድጎ ነበር። እርሷም ያጎቱ የአሚናዳብ ልጅ ነበረች። አባቷና እናቷም ከሞቱ በኋላ መርዶክዮስ እንደ ልጅ አድርጎ ወስዷት ነበር። ጥያቄ ቁጥር 6 ለአይሁድ መሪዎች አንድ ሰው ስለ ሕዝቡ ይሞት ዘንድ ይሻላል ብሎ የመከራቸው ማን ነበር? ሀ ይሁዳ፣ ለ ሄሮድስ፣ ሐመርኋ ቀያፍ፣ መ ጴጥሮስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ቀያፋ የሚለው ነው።
የዮሐንስ ወንጌል ምዕራፍ 18 ከቁጥር 12 እስከ 14 ተመልከቱ። ጭፍሮችና የሻለቃው የአይሁድም ሎሌዎች ጌታችን ኢየሱስን ይዘው አሰሩት። አስቀድሞም ወደ ሐና ወሰዱት። በዛች ዓመትም የካህናት አለቃ ለነበረው ለቀያፍ ዓመቱ ነበርና፣ ቀያፋም ስለ ሕዝቡ ሁሉ አንድ ሰው ቢሞት ይሻላል ብሎ አይሁድን ይመክራቸው ነበር። ጥያቄ ቁጥር 7 ኢየሱስ በሌጊዮን ላይ አጋንንትን ሲያወጣ አጋንንቱ እንዲገቡ የፈቀደላቸው በየትኞቹ እንስሳት ላይ ነው? ሀ አህዮቹ ላይ፣ ለ በጎቹ ላይ፣ ሐመርኋ ፍየሎቹ ላይ፣ መ አሳማዎች ላይ። 10 ሰከንድ አላችሁ። ትክክለኛው መልስ መ አሳማዎች ላይ የሚለው ነው። የማርቆስ ወንጌል 5:11-13ን ተመልከቱ። ከዛም በተራራው አጠገብ ብዙ የአርያ መንጋ ተሰማርቶ ነበርና ወደ አርያዎቹ እንድንገባ ስደደን ብለው በብዙ ማለዱት። ጌታችን ኢየሱስን ፈቀደላቸው። ርኩሳት መናፍስትም ወጥተው ወደ አርያዎቹ ገቡ። 2000 የሚያህል መንጋ ተወርውሮ በባህር ውስጥም ሰጠሙ። ጥያቄ ቁጥር 8 ኢያሱና እስራኤላውያን ለ7 ቀን ከከበቧቸው በኋላ የየትኛው ከተማ ግንብ ፈረሰ? ሀ ቤተልሔም፣ ለ ገሊላ፣ ሐመርኋ ኢየሩሳሌም፣ መ ኢያሪኮ። 10 ሰከንድ አላችሁ። ትክክለኛው መልስ መ ኢያሪኮ የሚለው ነው። መጽሐፈ ኢያሱ ምዕራፍ 6 ከቁጥር 1 እስከ 26 ተመልከቱ። እግዚአብሔርም ኢያሱን አለው፣ እነሆ ኢያሪኮንና ንጉሷን ጽኑዋን ኃይሏንም በእጅ ሰጥቻለሁ። የቀንድ መለከቱን ባለማቋረጥ ሲነፋ የመለከቱንም ድምፅ ስትሰሙ ሕዝቡ ሁሉ ታላቅ ጩኸት ይጩህ፣ የከተማይቱም ቅጥር ይወድቃል። ጥያቄ ቁጥር 9 በዘሪው ምሳሌ በእሾህ መካከል የወደቀው ዘር ምን ሆነ? ሀ በወፎች ተበላ፣ ለ በእሾህ ታነቀ፣ ሐመርኋ ፍሬ አፈራ፣ መ ደረቀ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በእሾህ ታነቀ የሚለው ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 22ን ተመልከቱ። ሌላውም በእሾህ መካከል ወደቀ፣ እሾሁም ወጣና አነቀው። በእሾህ መካከል የተዘራውን ቃሉን ሰምቶ የዚህ ዓለም ሐሳብና የሀብት ማታለል ቃሉን አንቆት ያለ ፍሬ የሚቀረው ነው። ጥያቄ ቁጥር 10 በእፉኝት ተነድፎ ምንም አይነት ጉዳት ያልደረሰበት ሐዋርያ ማን ነው? ሀ ማቴዎስ፣ ለ ዮሐንስ፣ ሐመርኋ ጳውሎስ፣ መ ሉቃስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ ጳውሎስ የሚለው ነው። የሐዋርያት ሥራ ምዕራፍ 28 ከቁጥር 3 እስከ 5 ተመልከቱ። ጳውሎስም ብዙ ጭራሮ ሰብስቦ በእሳት ላይ ጨመረው። እፉኝቱም ከእሳቱ ወላፈን የተነሳ ወጥታ ጳውሎስን እጁን ነደፈችው። ጳውሎስ ግን እጁን አራግፎ እፉኝቱን በእሳት ውስጥ ጣላት፣ ጉዳትም አላገኘውም። ጥያቄ ቁጥር 11 ኢየሱስ ከተናገራቸው ምሳሌዎች የማይረሳው በወንበዴዎች ተደብድቦ የተጣለውን ሰው ያነሳ ማን ነው? ሀ ደጉ ሳምራዊ፣ ለ ሰዱቃዊና ፈሪሳዊ፣ ሐመርኋ ልዋዊና ፈሪሳዊው፣ መ ልዋዊና ካህኑ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ደጉ ሳምራዊ የሚለው ነው። ሉቃስ ምዕራፍ 10 ከቁጥር 30 እስከ 37 ተመልከቱ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ነበር። ሽፍቶችም አገኙት፣ ደበደቡት፣ በሕይወትና በሞት መካከል ጥለውት ሄዱ። ሌዋዊውና ካህኑ ድንገት በመንገድ ሲያልፉ አገኙት፣ አይተውም አልፈውት ሄዱ። አንድ ሳምራዊ ግን በዛች መንገድ ሲሄድ አገኘው፣ አይቶም አዘነለት፣ ወደ እርሱም ቀረበ፣ ቁስሉንም አጋጥሞ አሰረለት፣ ወይንና ዘይትም ጨመረለት። ጥያቄ ቁጥር 12 በጥንት ዕብራውያን ለመጀመሪያ ጊዜ ካህን ሆኖ የተሾመው ማን ነበር? ሀ ሙሴ፣ ለ አሮን፣ ሐመርኋ ዘካርያስ፣ መ ኤሊ። 10 ሰከንድ አላችሁ።
ትክክለኛው መልስ ለአሮን የሚለው ነው። ዘኍልቍ ምዕራፍ 20 ከ23 እስከ 29 ተመልከቱ። የሙሴ ወንድም አሮን የተሾመው በሲና ምድረ በዳ ነበር። ይህም የሆነው አሮን ሕዝቡ ባዘዙት መሰረት የወርቅ ጥጃ አማልክት አድርጎ ከሰራ በኋላ ነው። ምንም እንኳ ይቅር ቢባልም በእግዚአብሔር ዘንድ ጸያፍ ተግባርን ነበር የፈጸመው። ጥያቄ ቁጥር 13 አሮን የሞተው በየት ነበር? ሀ በምድረ በዳ፣ ለ ቃዴስ፣ ሐመርኋ ሲና፣ መ ሖር። 10 ሰከንድ አላችሁ። ትክክለኛው መልስ መ ሖር የሚለው ነው። ዘኍልቍ 20 22 29 ተመልከቱ። አሮን ወደ ወገኑ ይጨመር። እግዚአብሔርም አሮንን አለ፣ አሳዝነኸኛልና ለእስራኤል ልጆች ወደ ሰጠኋት ምድር አትገባም። አሮን የሞተው በሖር ተራራ ሲሆን ወደ ተስፋይቱ ምድር ሳይገባ ነበር። ጥያቄ ቁጥር 14 ደቀ መዛሙርቱ ሌሊቱን ዓሣ ሲያጠምዱ ኢየሱስ በየትኛው የውሃ ክፍል ተገለጠላቸው? ሀ በሜዲትራንያን፣ ለ በገሊላ ባህር፣ ሐመርኋ በዮርዳኖስ ወንዝ፣ መ ኤፍራጥስ ወንዝ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በገሊላ ባህር የሚለው ነው። ዮሐንስ ምዕራፍ 21 ቁጥር 1ን ተመልከቱ። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። ጥብርያዶስ ባህር የገሊላ ባህር ነው። ጥያቄ ቁጥር 15 የካህናት አለቆች፣ ሽማግሌዎችና ጻፊዎች ከሸንጎው ጋር ተማክረው ኢየሱስን አሳልፈው የሰጡት ለማን ነበር? ሀ ለጲላጦስ፣ ለ ለቄሳር፣ ሐመርኋ ለሄሮድስ፣ መ ለቀያፍ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ለጲላጦስ የሚለው ነው። ማርቆስ 15 1ን ተመልከቱ። ወዲያውኑ ማለዳ የካህናት አለቆች ከሽማግሌዎችና ከጻፊዎች ከሸንጎዎቹም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት።